ሰላም እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንዴት ሰንበትበት ብላችኋል? ቆይታችሁ ስራ ገበታችሁ ላይ ባላችሁበት ሁሉ ሰላማችሁ ይብዛልኝ። ደህና ናችሁልኝ? በጣም ናፍቃችሁኛል እና ወደ እናንተ ለመምጣት ብዙ ጥረት አድርጌ ነበረ። ትንሽ የጤና እክል ገጥሞኝ ነው የቆየሁባችሁ። በጣም ይቅርታ አድርጉልኝ። እና እንዴት ናችሁ? ቆይታ ሁሉ መልካም ነው ወይ? ጌታ ይመስገን እኔ ጋር ሁሉ ሰላም ነው። ዛሬም ደግሞ ከእናንተ ጋር ለማውራት እናንተን የሆነ ነገር አየሁኝና ለምን አላካፍላቸውም ብዬ ወደ እናንተ ቀረብኩኝ። እንደተለመደው ሼር፣ ሰብስክራይብ፣ ኮሜንት፣ ላይካችሁ እንዳይለየኝ እባካችሁ። ወዳችኋለሁ በጣም ብዙዎቻችሁ ላይክ አርጋችሁኛል፣ ሼር አርጋችሁኛል፣ እናም ደግሞ ኮሜንት ልካችሁልኛል። እያበረታታችሁኝ ነው። በጣም አመሰግናለሁ። ደስ ብሎኛል። እና ምን ታዘብኩኝ መሰላችሁ? በራሴ ነው ምን እንደታዘብኩኝ እና እኔ አንድ ሰው ማለት የሚሰራበት ቤት ሰዎች ከዚህ በፊት ማለት ነው አባቷ ሞተ። በአይኔ ስላየው ነው። አባቷ ሞተ። እንደምንም ተራ ነገር አድርገው አባቴ ሞተ እኮ ሶ ሬፕ ምናምን አለችኝና አወራችኝ። እንደዚህ ነው በቃ አባስ ሞተ ምንም አይሰማትም በቃ እንደዚህ ነው የምታወራው ምናምን አልኩኝና ዝም አልኩኝ ማለት ነው። ከዛ እኔም ደግሞ እንደዛው ቆየት ብሎ ያጎቴ ሚስት ሞተች። በጣም እረብዬ እናቴን እንደሞተች ያህል እግዚአብሔር አያምጣብኝ። እናቴን ወዳታለሁ፣ ትኖርልኝ። የኔ እድሜ ቀንሶ እንኳን ይስጣት ምኞቴ ነው። ብዙዎቻችሁ ትወዳላችሁ አይደል? እናቶቻችሁን እንደምትወዳችሁ ግን ትነግራላችሁ። እና ያጎቴ ሚስት ስትሞት በጣም አለቀስኩኝ። ያለቀስኩበት ምክንያት ምንድነው? ብዙ ነገር እየጸጸተኝ፣ አንደኛ በህይወት እያለች እንደ እናትም እንደ ማለት እንደ የሆነ ያጎቴ ሚስት ናት ምናምን ብዬ ተርጉሜ ምናምን አስቤ ምናምን አላቀም። አሁን የሆነ ከትምህርት ቤት ስንመጣ እኛ ቤት ማዘር ምግብ ካላደረሰች እሷ ጋር ሄጄ እበላለሁ። ስሜን ራሱ ብርቱካን ብላ ነው የምትጠራኝና አሁን አትጥራኝ እና በጣም አዘንኩኝ። የእውነት ነው የምላችሁ፣ በጣም አዝኜ ከዛ በቃ ጸጸተኝ። በቃ በህይወት እያለች ታማ ነበረ። መታመሟን አላቀም። ውጭ ሀገር ስለነበርኩኝ በዛን ሰዓት አላቀም፣ መታመሟን አላቀም። ሆስፒታል ገብታለች፣ ያንን ሁሉ አላቀም። ከዛ እንደሞተች ሰማሁኝ። ከሰማሁ በኋላ ማሞቿን ደውለው ሲነግሩኝ በጣም አዘንኩኝ። እኔም እንደ ማንኛውም ሰው ለቀብር ስነ ስርዓት እንዳለቅስ ምናምን የደወላችሁልኝና የምትነግሩኝ የዛኔ በታመመች ሰዓት ለምንድነው ያልነገራችሁኝ አልኩኝ። እና ሁላችንም ሟች ነን። ዛሬ ሰዓት ስለተሰጠን፣ እድል ስለተሰጠን፣ ጊዜ ስላለን ምንም ላይመስለን ይችላል። ነገር ግን ነገ ምን እንደሚሆን ከሰዓት በኋላ ምን እንደሚገጥመን ምንም አናውቅም። ምንም በእጃችን ያዝነው ሪስክ የለም። ተስፋ ሰጥቶን፣ እድል ሰጥቶን፣ ጊዜ ሰጥቶን እግዚአብሔር ነው የምንኖረው። እና እቺን ሴት ቢከሳት፣ የእናትነቷን ዋጋ ቢከፍል፣ የሆነ ነገር ባደርግላት በጸጸት አላለቅስም። አያችሁ፣ የውጪ ሰዎች ውጭ ሀገር አይታችኋል፣ ብዙዎቻችሁ ናችሁ እና እያያችሁም ነው ብዬ አስባለሁኝና ባሉ ሰዓት ይዋደዳሉ፣ ባሉ ሰዓት ይጠያየቃሉ፣ ባሉ ሰዓት አይቦጫጨቁም። እኛ ሀገር ሰዎች በቃ ማቦጫጨቅ ነው፣ ሀሜት ነው፣ ምንድነው ንትርክ ነው፣ ብዙ ነገር አለ። በዛ እንደዛ የሆነንን እንሞታለን። ከዛ በኋላ ሲቀበር አይታችኋል። ሰው ሬሳ መቅበር አይሰጥም፣ በጣም ይለቀሳል ምናምን። እስቲ አስቡት፣ ውጭ ሀገር እንደዛ ነገር የለም። ኢዚ ነው። ሰው ሲሞትባቸው መለየቱን አይወዱም።
በእርግጥ ባሉ ሰዓት አይሰለቻችሁ፣ ይዋደዳሉ። እኛ ጋር ያ ስለሌለን ነው የጸጸት ለቅሶ ነው እያለቀስን ያለ ነው እንጂ የምራችን አይደለም። ባለ ሰዓት መቼ ወዳችሁ፣ ባለ ሰዓት አጠገባችሁ፣ ባለ ሰዓት በታመመ ሰዓት፣ ታሞ በጠያቂ በሌለ ሰዓት፣ ውሃ የሚጠጣ ነገር ባጠ ሰዓት፣ በተራበ ሰዓት፣ በተራቆተ ሰዓት እናንተ ብዙ ነገሮችን እያደረጋችሁ ስትኖሩ መች አልቅሳችኋል? መች ረታችኋል? ሶኬ የምትረዱ ሰዎች ልትኖሩ ትችላላችሁ፣ የምታደርጉ ነገሮች ሊኖር ይችላል። እና እንደዛውም አንድ ነገር ገጠመኝና ኢትዮጵያም ነው ይሄም አንዱ እናቱ በጣም ታማሚ ናት። ለረጅም ጊዜ አልጋ ላይ ነው እና ለረጅም ጊዜ እናቱ አልጋ ላይ ነው ታማ ነው የምትኖረው። ከዛ ድንገት እሱ በሌለበት እናቱ ሞተች። ተደወለ፣ ሄደ እንደ ማንም ሰው እናቱን ያቀበረ። ባለች ሰዓት ግን ጥሏት ነው የሚዞረው። እቺ እናት ታማለች፣ ለ3 አመታት ታማ ነበረች። ስሙን መጥቀስ ስለማልፈልግ ነው፣ በጣም ይቅርታ። እና አልኩኝ ካወኩኝ በኋላ ሰዎች የሰፈሩ ሰዎች ስለ እናቱ ሲነግረኝ በኢየሱስ እንዴ እናቱ እንደዚህ ታማ ነው እሱ ሰው ቤት ማለት እንደዚህ እየሄደ እዛ ቤት የሚያድረው የሚቆየው ከነዛ ቤት ልጆች ጋር የሚሆነው ምናምን አልኩኝ ማለት ነው። በጣም አዘንኩኝ። በቃ እኔን መስራት እንዳለብኝ አወኩኝ። እኔ ቢሆንስ ነገ ምን ይገጥመኝ ይሆን? ምን አደርግ ይሆን? እኔ እንደዚህ አይነት ነገሮች ቢያጋጥመኝ እግዚአብሔር አምጣው በዘመዶቼ፣ በቤተሰቦቼ፣ በእናት በአባቴ፣ በወንድሞቼ ቢገጥመኝ እንዴት አደርጋለሁ? ሰላም ራስሽን ቢውልድንግ አድርጊ አልኩኝ። ለራሴ አስተማርኩኝ። እና የማትጸጸቱበት ነገር እንዳይኖር እባካችሁ። ጊዜያችን አጭር ነው። እኔ ወዳችኋለሁ በህይወት እያላችሁ። ማናችሁ? ማንንም ሰው ወደዋለሁ። ማንንም ለማስከፋት ለማሳዘን አልጥርም። ኤኒዌይስ ልትኖሩ ትችላላችሁ፣ የምትጠሉኝ ሰዎች፣ የምትወዱኝም ልትኖሩ ትችላላችሁ። ግን ብትጠሉኝም ብትወዱኝም እኔ ወዳችኋለሁ። እግዚአብሔር አምላክ ሰውን ልጅ ሲፈጥር ለፍቶ ጎንበስ ብሎ ጭቃ ቡግቶ ነው ያበጀ። እንደ ማንም እንደ ምንም ፍጥረት ሁን ብሎ አይደለም የፈጠረ። ስለዚህ የሰው ልጅ ዋጋ የተከፈለለት ነው። እግዚአብሔር የለፋለት ነው። እግዚአብሔር የኔ ልጅ ነው ብሎ ጊዜውን፣ ሰዓቱን፣ ጉልበቱን፣ ማንነቱን፣ መልኩን፣ እስትንፋሱን የሰጠውን ሰው እንዴት ልንቅ እችላለሁ? እንዴት ልጠላ እችላለሁ? እኔ ማንኝና እናንተ ማናችሁ? ማንንም ጄጅ የምታደርጉት እናንተ ማናችሁ? ለምንድን ነው የምታደርጉት? ቢገጥማችሁስ በእናንተ ላይ እናንተ አሁን ለምሳሌ የሆነ ሰውን ልታሙ ስትነሱ አይ እኔንስ ቢያሙኝስ ብላችሁ አስባችሁ ታውቃላችሁ? እስቲ እንመለስ። አሁን እድላለን፣ ማስተካከል እንችላለን። የትላንትና አልፏል፣ ዛሬ ማስተካከል እንችላለን። ሰውን ከሰው ጋር የምታባሉት በሆነም ባልሆነም የሆነ ነገሮችን እየፈጣጠራችሁ ስለ ሰዎች መቦጫጨቅ የምትወዱ ሰዎች እረፉ፣ የእውነት እረፉ። ነገ የእናንተ አይደለች። ነገ ምን እንደሚመጣባችሁ አታውቁም። ነገ ምን ሀብን እንደሚያደርግ በድንገት ምን ሀብን እንደሚያደርግ አታውቁም። የኛ አይደለችም እስትንፋስ። ከዚህ ሰዓት በኋላ ከሰዓት በኋላ ከሰከንዳት በኋላ ምን እንደሚገጥም አታውቁም። ስለዚህ ለመቼ የት ምን ያህል ስለምንኖር በዚህ ምድር ምን ያህል ስለምንኖር አዎ በሆነ ነገሮች ልትያዙ ትችላላችሁ። ይሄ ምድር እኮ የሚሞላ አይደለም፣ የሞላም አይደለም። ሰዎች ሞልቶ አያውቁትም። አለምን ሰዎች ሞልቶ አያውቁም። ኑሮ ተሞልቶ አያውቅም። ከእግዚአብሔር ጋር ነው የምንኖረው። እግዚአብሔር ነው የኑሮን ስኬት የሚሰጠው። እግዚአብሔር ነው ደስታን የሚሰጠው። ደስታችሁ እግዚአብሔር ይሁን።
እግዚአብሔርን እየተመለከታችሁ አድርጉ። እኔ አድርጌ አይደለም፣ እኔም እየተማርኩ ስለታዘብኩ ነው፣ ስላስተማረኝ ነው ነገሮች። እባካችሁ እንመለስ፣ የእውነት እንመለስ። ቀኑ የኛ አይደለች፣ ነገ የኛ አይደለች፣ በእጃችን አልያዝንም። የእውነት ምንም በእጅ የተያዘ ነገር አንድም ነገር የለም። የራሳችንን የሆነ ነገር የለም። የራሳችሁ የሆነ ነገር ያላችሁ ሰዎች አው እሺ ነገ ካላ ነገ የምታውቁ ከሆነ አባላሹ። ግን የምታበላሹን በማበላሸት ቀጥሉ። የምታስተካክሉም ሰዎች እያስተካከላችሁ ቀጥሉ። አትዛሉ። የእውነት እግዚአብሔር ያበረታታችሁ። ይሄን ነው ልል የሚፈልገው። እና ከዛ በጣም ተለቀሰ፣ ተቀበረ። በሚቀበረው ሰዓት በቃ የየ እማዬ እንዴት ጥለሽኝ፣ ለማን ጥለሽኝ፣ አመመኝ፣ ፋለጠኝ፣ ቆረጠኝ አትበሉ፣ አትበሉ። እናታችሁ ባለች ሰዓት ውደዷት፣ አባታችሁ ባለ ሰዓት ውደዱ፣ አክብሩት፣ ስሙት። አባቴ በሉት፣ ደውሉት፣ ጠይቁት። ካለፈ በኋላ ይቅርታ ጠይቃለሁ ብትሉ የለም፣ ይቅርታ ጠይቃታለሁ እናቴን ብትሉ የለም። ብታለቅሱ እናቴ ወድሻለሁ ብላችሁ ብታለቅሱ ትሰማለች? ትሰማል? እናታችሁ ትሰማለች? አትሰማም። አብቅቷል እኮ እስትንፋሷ ሄዷል። እስትንፋሷ ባለ ሰዓት በምትሰማችሁ ሰዓት ንገሯት፣ እወድሻለሁ እናቴ፣ እወድሻለሁ በሏት። ይገባታል። አባትና እናት መወደድ ይገባቸዋል። ዙሪያችሁ ላይ ያሉ ሰዎች፣ ዘመዶቻችሁ፣ ሰው የሚባል አጠቃላይ ዙሪያችሁ እናንተ የምታውቁት ሰው አጠቃላይ በዙሪያችሁ ካለ አታስከፉ። ቀኑ የእናንተ አይደለችም፣ ነገ የእናንተ አይደለም። አታስከፉ። ማንንም ለማስከፋት አትጣሩ እባካችሁ። እናንተ ላይ ስቀስት አራቱ ጣት የኔን እያሳየኝ ለኔም ጭምር ነው። አመሰግናለሁ ስለሰማችሁ። ቴንክ ዩ። ባይ ባይ።